ኢራን የሆርሙዝ ሰርጥን በድጋሚ ዘግታለች። የፋርስ ዜና አገልግሎት ዛሬ በከሰዓት ባወጣው መረጃ መሰረት ኢራን የሆርሙዝ የባህር መተላለፊያ ሰርጥን ዳግም ዘግታለች። ኢራን ሰርጡን ለመዝጋት የወሰነችው እስራኤል በሊባኖስ ላይ የፈጠረችውን ድብደባ ተከትሎ መሆኑ ተመልክቷል። ይህ እርምጃ የተወሰደው እስራኤል የተደረሰውን የተኩስ አቁም ስምምነት በመጣስ ጥቃት ሰንዝራለች በሚል ምክንያት እንደሆነ ተገልጿል። የሆርሙዝ ሰርጥ መከፈት ለዓለም አቀፉ ማህበረሰብ ተስፋ ሰጥቶ የነበረ ቢሆንም አሁን ግን በአካባቢው ያለውን ውጥረት ዳግም ማገርሸቱን ዜናው አመልክቷል። የመካከለኛው ምስራቅ የጦርነት ወላፈን አሁን ደግሞ ወደ ኤሲያ ያመራ ይመስላል። ሰሜን ኮሪያ የሰላም ጥሪውን በባላስቲክ ሚሳኤል ጥይት መመለሰችው። የኮሪያ ባህረ ሰላጤ ዳግም በውጥረት ተውጧል። ትራምፕ የተኩስ አቁም ባወጁ በሰዓታት ውስጥ ኢራን ጥቃት ሰነዘረች። እንደ ጀሩሳሌም ፖስት ዘገባ ከሆነ ፕሬዝዳንት ዶናልድ ትራምፕ ከኢራንና እስራኤል ጋር ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት መደረሱን ካበሰሩ ጥቂት ሰዓታት በኋላ ኢራን ሮም ማለዳ ላይ ወደ እስራኤል የሚሳኤል ጥቃትን ሰንዝራለች። ምንም እንኳን የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት የተኩስ አቁምን መቀበሉን ቢገልጽም ጦርነቱ ገና እንዳልተጠናቀቀና ለማንኛውም ጥቃት ጠንካራ ምላሽ እንደሚሰጥ አስጠንቅቋል። ይህን ተከትሎም በእስራኤል ከተሞች የአየር ጥቃት ማስጠንቀቂያ ደውሎች ሲሰሙ ውለዋል። ይህም ስምምነቱ ዘላቂ ስለመሆኑ ከፍተኛ ጥርጣሬ ፈጥሯል። የኢራን ጥቃት በእስራኤል ላይ ብቻ የተገደበ ሳይሆን ቀጠናዊ ስጋትንም ቀስቅሷል። በባህሬን የሀገር ውስጥ ጉዳይ ሚኒስቴር እንዳስታወቀው በሀገሪቱ ላይ የደረሰው የሚሳኤል ጥቃት ተከትሎ በመላ ሀገሪቱ የአደጋ ጊዜ ማስጠንቀቂያ ደውል ተሰምቷል። ምንም እንኳን በጥቃቱ የቆሰለ ሰው ባይኖርም የሚሳኤል ድብደባው በባህሬን ግዛት ላይ የእሳት አደጋን አስከትሏል። በተመሳሳይ ሁኔታ ሮይተርስ እንደዘገበው ኢራን በሳውዲ አረቢያ ጁባል ፔትሮኬሚካል ማዕከል ላይ ጥቃት የፈጸመች ሲሆን በተባበሩት አረብ ኤምሬትስ የሚሳኤል ማስጠንቀቂያ ደውሎች ተሰምተዋል። የእስራኤል ባለስልጣናት ከጅምሩ ስምምነቱ ላይ ጥርጣሬ የነበራቸው ሲሆን አዲሱን የጥቃት ክስተት ተከትሎ እስካሁን ከጠቅላይ ሚኒስቴር ቢሮም ሆነ ከዋይት ሃውስ የተሰጠ ዝርዝር መግለጫ የለም። የተኩስ አቁም ስምምነቱ መደረሱን ተከትሎ የነዳጅ ዋጋ በዓለም ገበያ ላይ በከፍተኛ ሁኔታ ቀንሶ የነበረ ቢሆንም አሁን እየታየ ያለው ወታደራዊ አለመረጋጋት የሰላም ሂደቱን አደጋ ላይ ጥሎታል። አርብ ዕለት በፓኪስታን አደራዳሪነት በኢስላማባድ ሊጀመር የታቀደው ንግግርም በእነዚህ ተከታታይ ጥቃቶች ምክንያት ዕጣ ፈንታው አጠራጣሪ ሆኗል። የመካከለኛው ምስራቅ የጦርነት ወላፈን አሁን ደግሞ ወደ ኤሲያ ያመራ ይመስላል። ሰሜን ኮሪያ የሰላም ጥሪውን በባላስቲክ ሚሳኤል ጥይት መመለሰችው። የኮሪያ ባህረ ሰላጤ ዳግም በውጥረት ተውጧል። የሰሜን ኮሪያ መንግስት የደቡብ ኮሪያን የሰላምና የዲፕሎማሲ ጥሪ ውድቅ ማድረጓን ተከትሎ ዛሬ ረቡዕ መጋቢት 30 2018 ዓ.ም በሁለተኛ ዙር ተከታታይ የባላስቲክ ሚሳኤል ሙከራዎችን ማድረጓ ተሰምቷል። የደቡብ ኮሪያ ጦር እንዳስታወቀው ፒዮንግያንግ የመጀመሪያ ከኦሳንግ ግዛት በርካታ የአጭር ርቀት ሚሳኤሎችን ያስወነጨፈች ሲሆን ከጥቂት ሰዓታት በኋላ ደግሞ ከ700 ኪሎ ሜትር በላይ መጓዝ የሚችል ሌላ ሚሳኤል ወደ ምስራቃዊ ባህር ተኩሳለች። ይህ ድንገተኛ እርምጃ የመጣው የደቡብ ኮሪያው ፕሬዝዳንት ሊ ጄሚንግ ከሰሜን ኮሪያ ጋር ያለውን ግንኙነት ለማደስና ውጥረትን ለመቀነስ ፍላጎታቸውን በገለጹ ማግስት ነው። ይሁን እንጂ የሰሜን ኮሪያ ከፍተኛ ባለስልጣናት የደቡብ ኮሪያን ጥረት የጅልነት አስተሳሰብ ሲሉ ያጣጣሉት ሲሆን ደቡብ ኮሪያ አሁንም የሀገሪቱን ቁጥር 1 ጠላት ሆና እንደምትቀጥል በይፋ አስታውቀዋል። በተለይም በዛሬው ዕለት የተተኮሰው ሁለተኛው ሚሳኤል መደበኛ ያልሆነ የበረራ መስመር ኢሬጉላር ትራጀክቶሪ የተከተለ በመሆኑ ሚሳኤል መከላከያ ዘዴዎችን ለማምለጥ ታስቦ የተሰራ ሊሆን እንደሚችል የጃፓንና የደቡብ ኮሪያ ወታደራዊ ተንታኞች ስጋታቸውን ገልጸዋል። ይህ ክስተት በምስራቅ እስያ ያለውን የጸጥታ ሁኔታ ይበልጥ ያባባሰው ሲሆን አሜሪካና አጋሮቿም ሁኔታውን በቅርበት እየተከታተሉ መሆናቸውን አስታውቀዋል። አሁን በደረሰን የተያያዘ ዝርዝር ዜና ሰሜን ኮሪያ ወደ ጃፓን ግዛት በርካታ ሚሳኤሎችን አስወነጨፈች። ሰሜን ኮሪያ በርካታ ሚሳኤሎችን ወደ ጃፓን ግዛት አቅጣጫ ማስወንጨፏ ተከትሎ የጃፓን ባለስልጣናት አስቸኳይ የደህንነት ማስጠንቀቂያ ከመስጠታቸውም በላይ የሀገሪቱን የአየር ክልል ከፍተኛ ጥንቃቄ እየተቆጣጠሩ ይገኛል። የጃፓን መገናኛ ብዙሃን እንደዘገቡት ከሆነ ተተኳሾቹ ወደ ሰሜናዊ ጃፓን አቅጣጫ ሲምዘገዘጉ የታየ ቢሆንም
እስካሁን ድረስ በንብረትም ሆነ በሰው ሕይወት ላይ የደረሰ ጉዳት አልተረጋገጠም። የጃፓን መንግስት ነዋሪዎች የሚሰጡ የደህንነት መመሪያዎችን በአንክሮ እንዲከታተሉና በተቻለ መጠን ከቤት ውስጥ እንዳይወጡ ጥብቅ ማሳሰቢያ አስተላልፏል። የጃፓን መከላከያ ሚኒስቴር የሚሳኤሎቹን እንቅስቃሴ ለመከታተልና ሊያደርሱ የሚችሉትን ስጋት ለመገምገም ከቀጠናው አጋር አካላት ጋር በቅንጅት እየሰራ ይገኛል ብለዋል። ይህ የሚሳኤል ሙከራ የተካሄደው ሰሜን ኮሪያ በቅርቡ ያከናወነቻቸውን ወታደራዊ እንቅስቃሴዎች ተከትሎ በአካባቢው ያለው ዲፕሎማሲያዊ ውጥረት በከረረበት ወቅት ነው። ዓለም አቀፉ ማህበረሰብ የሰሜን ኮሪያ ከቀስቃሽ ድርጊቶቿ እንድትቆጠብና ውጥረቶችን በውይይት ለመፍታት ጥረት እንድታደርግ ተደጋጋሚ ጥሪ እያቀረቡም ይገኛሉ። ባለስልጣናት ስለ ሚሳኤሎቹ አይነትና ስለተከተሉት አቅጣጫ ዝርዝር መረጃዎችን ይፋ ሲያደርጉ ተጨማሪ መረጃዎችን እንደሚወጡ ይጠበቃል። በመጨረሻም ኢራን በፉጃይራህ የሚገኘውን የተባበሩት አረብ ኤምሬትስ የነዳጅ መሠረተ ልማት በሚሳኤልና በድሮን ጥቃት መመታቷ ተገልጿል። የኢራን ባለስልጣናት ጥቃቱን በላቫን ደሴትና ስሪ ደሴት ላይ በነበሩ የነዳጅ ተቋማት ላይ ለተፈጸመ ጥቃት ተመጣጣኝ ምላሽ መሆኑን ገልጠዋል። እንደ ወታደራዊ ምንጮች ገለጻ ከሆነ ከኤምሬትስ የተነሱ ሚራጅ 2009 ተዋጊ ጀቶች በቀድሞ ጥቃት ተሳትፈዋል ተብሏል። ቴሄራን አቡዳቢን ተላላኪ ኃይል ከመሆን እንድታቆም ሲጠይቅ ተጨማሪ ጥቃቶች ከቀጠሉ ከባድ የሚሳኤል ምላሽ እንደሚሰጥ አስጠንቅቀዋል። ፉጃይራህ ከሆርሙዝ ባህር ዳርቻ ውጭ ያለ ቁልፍ የነዳጅ ማከማቻና መለኪያ ማዕከል ሲሆን ጥቃቱ በዓለም አቀፍ የነዳጅ አቅርቦት ላይ ከፍተኛ ተጽዕኖ ሊፈጥር እንደሚችል ከፍተኛ ስጋት እንዳለው ተገልጿል። አሜሪካ በጉዳዩ ላይ ቀጥተኛ ተሳትፎ እንደሌላት ቢገልጽም ሁኔታው በመካከለኛ ምስራቅ ያለውን ግጭት ወደ ከፍተኛ ደረጃ ሊያደርሰው ይችላል ተብሏል። ክቡራን አድማጭ ተመልካቾቻችን ለዛሬው ያዘጋጀናቸው የዜና ጥንቅር በዚህ ያበቃል። ቻናላችንን ላይክ፣ ሰብስክራይብ እና ሼር በማድረግ አብራችሁ እንድትሆኑ ለወቅታዊ ዘገባዎች ቅርብ እንዲሆኑ እየጋበዝን የዕለቱ ዘገባዎችን እናጠናቀቃለን።